ደጋግሜ እዚህ ቤት ሁሌ መጣ ነበርና የተደረገልኝ ነገር ብዙ ነው። እግዚአብሔር ያደረገልኝ ብዙ ነው። ከማይቻል በሽታ እግዚአብሔር ፈውሶኝ ነበር። ተስፋ ቆርጬ ነበር። የታመምኩት በሽታም ቢኖር ሄፓታይተስ ቢ ከሚባል በሽታ እኔ ባለሙያ ብሆንም ሄፓታይተስ ታምሜ ነበርና እስከዛሬ ራሱ ሪዛልቱን ለማምጣት ነው ጊዜ እስካሁን ዛሬ ተበልቶብኝ ነበርና ታምሜ በጣም ጭንቀት ውስጥ ነበርኩና ውስጤ በጣም ንሳስ ያቃጥለኝ ነበር። ያልሄድኩበት ሆስፒታል የለም። አዲስ አበባ እስከ ኮሪያ ሆስፒታል ለቤተ ዘታ ሆስፒታል ተመላልሻለሁ። ፈውስ አጣሁ። እኔ ለራሴ ባለሙያ ብሆንም ከበሽታው ሊፈወስ አልቻልኩትም። ከዛን አንድ ቀን እዚህ ቤት ያለው አንድ ሙስሊም ፕሮፌቱ አነሳና ይሄን ውሃ ጸልይና ለዚህ ልጅ ሰጠ። ይሄ ልጅ ከዚህ አንድ ወር በኋላ ከዚህ በሽታ ካልተፈወሰ ሂድና ከዚህ በሽታ ቼክ ተደረገ። ይሄ በሽታ ከሰውነት ጋር ካልጠፋ እኔ ላይ እግዚአብሔር የለም ብሎ ፕሮፌቱ አገልጋዩ ይናገራል። ይሄንን ውሃ ደግሞ ልጁ ጸለይና ለኔ ይሄን ውሃ ይሰጠኛል። ያንን ውሃ ልጅ ጠጥቼ ከዚህ አንድ ወር በኋላ ሂድና ቼክ ተደረጋለኝ። ሂጄ ሆስፒታል ቼክ ተደረኩት። ኔጌቲቭ ነው የተባልኩት። ግራ ሲገባኝ ፕሮግራሙ ሆስፒታል ብዙ ባለሙያዎች ነበሩና ግን ድርጅት ላይ ተደጋግሜ ሄጄ ታየሁ። ራሴ ጋርም ግራ ሲገባኝ ታየሁት። እዛው በሰራበት ድርጅት ላይ ማለት ሳይ ሄፓታይተስ የለብህም። ከዛ በኋላ በጣም ግርም ነው ያለኝ። ውስጤ እሳት ሲያቃጥለኝ የነበረው በሽታ የለኝም በኔ ላይ። ከዛም በህልሜ እዚህ ቤት ሁሌ እመጣለሁ። ሁሌም የመጣው የመሰከርኩ ነበርና ማለት ለሰዎች ለማረጋገጫ ይሁን ያህል ሂጄ ከዚህን ሪዛልት ሂጄ እዚህ ቤት መሰክራለሁ ሲል ነበርና እግዚአብሔር በጣም በህይወቴ ላይ ብዙ ነገር ባንተ በኩል ሰርቶልኛል። አሜን። በእውነት ይሄ ለሰው በጣም ይከብድ ነገር ነው። አስቸጋሪ ከሆነበት ነገር ውስጥ እግዚአብሔር አስመልጦኝ ነበረ። ብዙ ውጊያዎች በህይወት ላይ ነበረ። እግዚአብሔር ግን ሊያስተምረኝ ፈልጎ ነው ብዬ እግዚአብሔርም ሁሌ በልቤ አመሰግነዋለሁ። አመስግኑልኝ እግዚአብሔር። ጌታ ስሙ ይባረክ። በጣም ይገርም መሰከርነት ነው። ለካ እግዚአብሔር ለዚህ ነው ወደዚህ እሱ ነው የጠራው። እኔ የምታውቁ ሰዎች ድንገት በሕክምና ወይ በሐኪምነት የምታገለግሉ ሰዎች ካላችሁ ልታውቁ ትችላላችሁ። እኔ ስለዛ ህመም ማውቀው ጉዳይ የለም፣ ግን አሁን ሲናገር በጣም ነው የገረመኝ። እስከ አዲስ አበባ ኮሪያ ሆስፒታል 3 ማለት ይሄ እንደዚህ አይነት ህመም በአንድ ሰው ህይወት ላይ ሲሆን እንዴት ነው? የለም መድኃኒት የለም። መድኃኒት የለም። ፕሮፊላክሲስ እንደ ማልቲ ቫይታሚኖችን ትጠቀማለህ። ግን ዲዚዙ ትሪቴብል አይደለም። መድኃኒቱ ትሪትመንት የለም ተብሎ ነው እንግዲህ በሳይንስ እኛ የምናረጋግጠው። ምን አላችሁ ለኢየሱስ? አቤት 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 አቤት! ለናዝሬቱ ኢየሱስ ክርስቶስ አለከበረ ወደለም ታይዶ አረ ኢየሱስ ወደያ ያንሳል። ሃሌሉያ! አረ ጌታ መልካም ነው። መድኃኒት የለውም ለተባለው መድኃኒት የናዝሬቱ ኢየሱስ ነው። አሜን። በጣም ይገርም ምስክርነት። ምናልባት ይሄ ምስክርነት እሱ ሲናገር ለእናንተ እምነት እንዲሆን ብቻ እንጂ ሌላ ነገር የለም። አሁን እዚህ ጉባኤ የመጣ ሰው አለ ይጸልልኝ። ምን ያህል ጊዜ ነበረ በዚህ ማሙስ የቆየው? 4 ዓመት በቃ የተጨናነኩት ምግብም ራሱ ሁሉ አልበላም። በቃ 3 ቀን አድሬ እኔ በልቼ አላውቅም። እስኪ 3 ቀን ሲያቆየኝ ጸሎት ነው ስራዬ። ምክንያቱም ውስጤ ላይ ሆነ የበሽታ ስለሚያጨናንቀኝ እጸልያለሁ። ከ3 ቀን በኋላ ትንሽ እንግዲህ አፒታይቴን እንዲከፍትልኝ ምግብ እበላለሁ። ሰውን ራሱ ተች አድርጌ ከብዙ ጓደኞች ጋር ተለያይቻለሁ። ለምን ብዙ ስም ተሰጥቶልኛል። አትጠጉት ተብያለሁ። ብዙ ስም ተሰጥቶልኝ ነው። በቃ ብዙ ጓደኞች ጋር ሸሽቻለሁ። ኢየሱስ ግን ከምንም ታደረ። አረ ለኢየሱስ ክብር ይሁን። ሃሌሉያ! እልልታ ጩኸት ለኢየሱስ ይሁን። በጣም ከባድ ነው። ከቤተሰብ ከጓደኛ ሰላምታ እንኳን እንዳይጨበጥ እንዳይነገር ይገርማል። ከነዚህ አይነት እስራት የሚፈታ ማን ነው? ነፃ የሚያወጣ ማን ነው? እስቲ ድምጻችሁ ከፍ አድርጉና ኢየሱስ በሉ እስቲ። ለከዚህ ቤታተ እኔ ከጸለቀውም በዛ ሰዓት እግዚአብሔር አንተን አይቶ በድምጹ ጠርቶ ለአንተ ከተጸለበት ከዛ ቀን ጀምሮ ነው በሽታ ይጠፋ። 30 በኋላ እኔም ደጋግሜ ቼክ አድርኩት። ለራሴ ራሱ መጠራጠር ጀመርኩ። የለም ቼክ ሲደረግ የለም። በቃ 2ም 3ም ቸገረን። ጓደኞቼ ጋር እዚህ ኩፋ ቤት መጥቼ ታያለሁ ኔጌቲቭ ነው ሲሉ በጣም ለራሴ ራሱ ጥያቄ ነው የፈጠረብኝ።
ይሄ የኢየሱስ ስራ ነው ብዬ በቃ በጣም ራሴን ራሱ ከዛ ቀን በኋላ ያየው ያለውትን በቃ እውነት ነው ይከናወንልኛል። ሃሌሉያ